ناشفين صح، بس بقولها بالنهار حطي، هي ما بتحط، بتنسى. انا بالنهار ما بتحطي عشان ايديك حط ጉድ በይ ሸቃሌት። ሆነን ለመናገር በጣም ያሳዝናል። ያገሬ ልጆች እንግዲህ መዳሟ በዚህ ልክ ታዝባት እሷን ወደ ሚዲያ ይዛት መታለች ማለት ነው። ሰው በህይወት እያለ እንዲህ እስከሚሆን ድረስ መጠበቁ በጣም ከባድ ነው። ምን እንዳለች ልንገራችሁ። በዚህ አጋጣሚ ስሙኝማ፣ ብርድ ነውና በቻላችሁ ታቅም ራሳችሁን ጠብቁ። መዳም ቤት እየሰራችሁ መዳሞቻችሁ ጃኬት፣ ካልሲ ምናምን የማይገዙላችሁ ቶች ምን ማድረግ እንዳለባችሁ ልንገራችሁ። እውነቴን ነው የምላችሁ። ይሄን ነገር ካደረጋችሁ ሲያለባት አውጥታ ትገዛላችኋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነይ ሙሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የአገሬ ልጆች እንግዲህ አሁን ወቅቱ በሁሉም አረብ ሀገራት ብርድ ስለሆነ ባካችሁን ራሳችሁን ጠብቁ። ታመሽ ቶልቂ ማንም የሚያዝንልሽ የለም ማለት ነው። በግድሽም እየተንፈራፈረችም ቢሆን ወጥተሽ ትሰሪያታለሽ ማለት ነው። ከጧት እስከ ማታ በመዳም ስራ ተጠምደን እንውላለን። ማታ ላይ ደግሞ ስልክ ላይ እናፈጣለን። ብዙዎቻችን ራሳችን አንጠብቅም። አይደለም የላይ ቆዳችን ይቀርና ውስጣችን ጤናችንም ሊጎዳ ይችላል። እና ስለዚህ ባካችሁ ሀገሬ ልጆች በስደት እስካለን ድረስ ከፈጣሪያችን በታች ለራሳችን ያለነው እኛው ራሳችን ብቻና ብቻ ነንና እህቶቼ ራሳችሁን ጠብቁ ማለት ፈልጋለሁ። በዚህ አጋጣሚ ካልስ ልበሱ፣ ጃኬት ምናምን ተጠቀሙ ማለት ነው። መዳማችሁ ጃኬት እንደዚህ ያሉ ለብርድ የሚያገለግሉ ነገሮችን የማትገዛላችሁ ከሆነ ደግሞ ምን ማድረግ እንዳለባችሁ ነግራችኋለሁ። ይሄን ነገር ካደረጋችሁ መኑ ትገዛላችኋለች ማለት ነው። በመጀመሪያ እቺ መዳም ምን እንዳለችማ ልንገራችሁ ማለት ነው። ሀገሬ ልጆች እንግዲህ ከቤቷ ውስጥ የቤት ሰራተኛለች ማለት ነው። እና ሰራተኛዋን ጎትታ ወደ ሚዲያ ይዛት መታለች ማለት ነው። ለምን እንዳመጣቻት ልንገራችሁ። በነገራችን ላይ የማያዩ መስለው እኛን ያዩናል አረቦች፣ የማይከታተሉ መስለው ይከታተሉናል። ሀታ አብረውን እንኳን የማይውሉ ቢሆን አለ አይደለ ምግብ እንኳን አቅርበንላችሁ ስንመለስ ወይንም የሆነ ነገር ሰተናችሁ ስንመለስ በዛች ቅጽበት ራሱ ያስተውሉናል፣ ያዩናል። እውነቴን ነው የምላችሁ። ገባችሁ? ስለ ንጽህናችን፣ ስለ ሰውነታችን ጥራት ስለምን ያያሉ ማለት ነው ሀገሬ ልጆች። እና ይቺ መዳም ደግሞ የታዘበችውን ነገር ልንገራችሁ። በእርግጥ እሷ ስለወራች ወይንም ደግሞ ይሄን ሁሉ ክሬም አውጥታ ስላሳየችን እውነት ነው የሰራተኛቱ ጥፋት ነው አልልም። ገባችሁ? ግን ቢያንስ ከዚህች መዳም የተረዳሁት ነገር ቢኖር እኛ ሸቃሎች ይሄ ነገር እንደሚገባን ታውቃለች። ገባችሁ? አድርጋላት ከሆነ ምሰየው፣ ካላደረገችውም ደግሞ መደረግ እንዳለበት ለአንዲት ሰራተኛ ይሄ ነገር እንደሚያስፈልጋት ጠንቅቃ ተረድታለች ማለት ነው። በእርግጠኝነት እስካሁን ድረስ እንኳን ባታደርጉ ከአሁን በኋላ ታደርግላታለች ብዬ ተስፋ አድርጋለሁ ማለት ነው። እሱ ምንድነው መሰላችሁ መዳምና ሰራተኞቹ ቲክቶክ ይሰራሉ ማለት ነው የሀገሬ ልጆችና ስታዩ በነገራችን ላይ ጻፉሽ ሀታ በአማርኛ ብጽፍላችሁ አስተርጉማ ታነባለች። ማን? መዳሟ ማለት ነው። ከመዳሟ ጋር ቲክቶክ እየሰራች እያለ ልጅቷ እጇ ከመላችሁ በላይ በጣም ተበላሽቷል። ይሄ የተለመደ ነገር ሆኗል። አሁን በየቲክቶኩ በየፌስቡኩ ስናይ እጃችን እንዳለ ማለት ነው ግርድፍ ሆኖ በቃ አይ ስደት እያለ መንጎራጎር፣ አይ ስደት እያለ ዋሽንት ጋር ቀነባብረን መልቀቅ እንጂ ይሄን ነገር እንዴት ባድርገው ነው የሚለቅልኝ? ለምንድነው እጄ እንደዚህ ሆነብኝ? ለምንድነው በዚህ ልክ ራሴን ይጣልኩ ብለን ብዙዎቻችን ራሳችን አንጠይቅም ማለት ነው ሀገሬ ልጆች። ስለዚህ ወጥቶ ማለቃቀስ፣ ራስን መጉዳት፣ የተቀረደደ እጅ ስለለጠፍነ የሚያለቅሱ ሲሞች ሰዎች ስለላኩል ምናምን ይሄ የሚጠቅመን ነገር አይደለም። ወደሚጠቅመን ነገር እንመለስ ማለት ነው። እና መዳሟን በኮሜንት አጣደፋት ማለት ነው። ምንድነው ሰራተኛሽ እጇ እንደዚህ ሆኖ? በጣም እኮ ነው የምታሳዝነው። እጇ በጣም ተበላሽቷል። ለምንድነው ባዝሊን ማትገጅላት ምናምን ብለው በኮሜንት ቀንጠቀንጧን ሲሏት ወይዘሮ መዳም እንግዲህ የሀገር ክሬም ሰብስባ ከሸቃሊት ጋር ይዛ መጣች ማለት ነው። ከዛ በኋላ ኑ ልንገራችኋለች ከራሷ ከፊቷ ላይ ማለት ነው። ልጅቷ አረብኛ ትችላለች በነገራችን ላይ ልጅቷ በደንብ ቋንቋ ማለት ነው። ሌላ ቪዲዮዎችንም አይቻለሁ። ከዛ እናንተ ባዝሊን የማትገጅላት ሁነሽ ነው እንደዚህ የሆነው እጇ ለምን አትገጅላትም እያላችሁ የምትወቅሱ ነው ላሳያችኋለችና የክሬም አይነት፣ የሻምፖ አይነት፣ የባዝሊን አይነት የምን አይነት አቀረበች። ይሄ ማን ነው እያለች ስትጠይቃት ሸቃሊት የኔ ይሄ ማን ነው የኔ ይሄ ማን ነው የኔ ማን ያመጣልሽ አንቺ ማን ያመጣልሽ አንቺ እያለች መለሰችላት ማለት ነው። ከዛስ በሉ ግን እኔ ይሄን ሁሉ ክሬም እገዛላታለሁ፣ ይሄን ሁሉ ባዝሊን እገዛላታለሁ። ችግሩ እኔ ሁሉ ጊዜ ማታ ይሄን ነገር ተጠቀሚ እላታለሁ፣ እሷ ግን አትጠቀምም ብላ ነው የመለሰችው። ገባችሁ? በእርግጥ መዳማ እንደዚህ ስላለችን ያለምናት ለምን ብትሉ አውቃ የራሷን ክሬም ሊሆን ይችላል ያሳየች የራሷን ክሬም አውጥታ ሰው እንዲያምናትም ሊሆን ይችላል ቪዲዮ የሰራችበት ማለት ነው። ግን የሀገሬ ልጆች እኛ ይሄን ያክል ኮተት እንኳን ባንፈልግም
መግቢያ ላይ ያሳያችሁን ባዝሊን ተጠቀሙ፣ ወይም ይሄ የሚታያችሁ ማለት ነው። ይሄ ክሬም የሚመስለው ምናምን ባዝሊን እሱ ማፊ ፋይዳ ወላሂ። ይሄን ባዝሊን ካላችሁ ሌላ ክሬም እንኳን ባትጠቀሙ ችግር የለም። ለከንፈራችሁ ማታ ስተኙ፣ ለእጃችሁ፣ ለእግራችሁ በቃ ሶፍት ነው የሚያደርጋችሁ። ሶፍት ማለት ነው። እውነቴን ነው የምላችሁ። ወላሂ ኢትዮጵያ ላይ ራሱ ስንት እንደሚሸጥ ታውቃላችሁ? ስንት ነበር ባለፈው? ትንሹ ማለት ነው ትንሹ 400 ብር ኢትዮጵያ የሚሸጠው ነው። ባለፈው ለእህቶች ያስገዛውላቸው ባህር ዳር 400 ብር በጣም ውድ ነው። ምክንያቱም አስሊና ሀገሬ ልጆች ይሄን አርሲ ኩርሲ አመድ የሚያደርግ ዝም ብላችሁ ፊታችሁን ለጊዜው ስትቀቡት ያሳምራችኋል። ከዚያ ስትታጠቡት አመድ የሚያደርጋችሁን በኋላም ችግር የሚያደርስባችሁን ክሬም አትለቅለቁ ማለት ነው። ባዝሊን አሪፍ ነው ሀታ ለፊት ማለት ነው። ዶክተሮች ራሱ ሲናገሩ ሰምቻለሁ። ማታ ራሱ ፊታችሁን ባዝሊን ተቀብታችሁ አድራችሁ ጠዋት ለምሳሌ ውዶ ከመሙላታችሁ በፊት ማለት ነው ሀገሬ ልጆች በሳሙና ፊታችሁን ታጠቡት። ከዚያ ሌላ ነገር አታስነኩት። ውልቅ ያለ የሚያምር ፊት ሶፍት የሆነ ፊት ይኖራችኋል ማለት ነው። እናማ ለምንድን ነው በዚህ ልክ ራሳችሁን የምትጎዱት? አረቦቹ እንኳን ከእናንተ አልፎ እስከዚህ ድረስ እስከሚታዘቧችሁ ለምን ነው ራሳችሁን የምትጎዱት? ማታ ማታ ከመተኛታችሁ በፊት ስልክ ላይ ወጣችሁ ከመጣድ ለምን ሰውነታችሁን አትንከባከቡም ነው? ገባችሁ? መዳማ ታዘበቻት። እኔ ገዛላታለሁ ሁሌ ማታ ማታ ተቀቢላታለሁ፣ እሷ ግን አትቀባም ነው ያለችው። እሷ አትቀባም ብላለች። እንዳልኳችሁ እሷ ይሄን ሁሉ ክሬም ገዝታ ሰጣጥከው ነሰየው። ካልሰጠቻት ደግሞ ከራስ በላይ ንፋስ ነው ያገሬ ልጆች። ባዝሊን ርካሽ ነው ከዚህ ሀገር። አንድ ባዝሊን ብትገዙ ስንት ወር ትጠቀማላችሁ? ገዝታችሁ ተጠቀሙ እንጂ እጄ ሞተ እግሬ ሞተ ብላችሁ ወጣችሁ ማለቃቀሱ ለእናንተ ይጠቅማችሁ ያገሬ ልጆች። ሲበዛ እኮ ወደ ሌላ ነገር ራሱ ሊቀየርባችሁ ይችላል። ያገል ኬሚካል ያገል ክሎሮክስ ስናሽየዋል ነው ማለት ነው። እና ቢያንስ ከጧት እስከ ማታ በመዳም ስራ ተጠደን ውለን እንደሆነ ማታ ደግሞ ስራችን ጨርሰን ወደ ክፍላችን ስንገባ የመጀመሪያ ስራችን ሻወር እንውሰድ። ከሻወር ከወጣን በኋላ ጸጉራችን እናበጥር፣ ፊታችን እጃችን እንከባከብ። ከዛ በኋላ አልጋችሁን ፋ ካደረጋችሁ በኋላ ስልክ ጎርጎሩ። አንዳንዶቻችን ምንድነው የምናደርገው? ቀጥታ ክፍላችን እንደገባን ስልክ እንይዛለን። አንድ ሪከርድ አሰማችኋለሁ በሌላ ጊዜ ማለት ነው። በባለፈው አንዲት ልጅ ከኔ ጋር መታ ነበር። ወላሂ ከምሬ ነው የምላችሁና የመጣችሁ ለ3 ቀን ነው። ስትመጣ ሳሙና አልያዘችም፣ የጥርስ ቡርሻ አልያዘችም፣ የጥርስ ሳሙና አልያዘችም፣ 2 ቢጃማ ብቻ ነው ያዘች ማለት ነው። ከዛ ሰዓት ጥርሷ ልትቦርሽ ማለት ነው ሀገሬ ልጆች እንዴ ምናምን ስላት አይ ለ3 ቀን ስለመጣው ጥርስ አይሸትም ብዬ እኮ አላመጣሁም ማለች። እና አረቦች እኮ አንዳንዴ እኮ ወዶ አይደለም ሰራተኛ ትሸታለህ የሚሉት ማለት ነው። 3 ቀን አስቡት ማለት ነው ሀገሬ ልጆች። እና እነሱ የሚገዙላችሁ ከሆነ የእነሱ ካልገዙላችሁ ግን ራሳችሁ እየገዛችሁ ተጠቀሙ፣ አትጎዱ ያገሬ ልጆች ማለት ነው። ሌላኛው ምን ብያችሁ ነበር መሰላችሁ? እና መዳማ ወደ ሚዲያ መጣች። ባጭሩ የራሷ ስንፍና እንጂ የገዛላታለሁ ይሄው ባዝሊኑ ብላ አሳይታለች ማለት ነው። ገባችሁ? ስለዚህ ካላችሁ ተጠቀሙ፣ ከሌላችሁ ግዙ። እውነቴን ነው የምላችሁ። አንዴ ብትገዙ ብዙ ጊዜ መጠቀም ትችላላችሁ። ይቅርታ ደጋገምኩት። ሌላኛው ብርድ ነውና መዳማችሁ ሹራብ፣ ጃኬት፣ ካልሲ ምናምን የማትገዛላችሁ ከሆነ ይሄን ነገር ካደረጋችሁ ትገዛላችኋለች ብያችሁ ነበር ማለት ነው። ምንድነው መፍትሄው? ሸቃሊት ካላችሁ ጧት እንዳትነሱ እሺ። ጧት ለጥ ብላችሁ ዝም በሉ። ወላሂ ከምሬ ነው የምላችሁ ማለት ነው። ሀታ በራሳችሁ ብር አትግዙ። መጀመሪያ ደጅ አስጠኗት ማለት ነው። ራሷን ሞክሯት። ከዛ በኋላ ለምን አልተነሳሽም ካለቻችሁ ሆነ ሀላስ ማይግደር ወይት ብርድ ብሏት ማለት ነው። አልቻልኩም በቃ በጣም ብርዶኛልና ስለ በረዴ መነሳት አልቻልኩም በሉ። ዛሬ ወቅሳችሁ ከሆነ ነገም ድገሟት ማለት ነው። ከዛ በኋላ አባ ጃኬት በሏት ማለት ነው። ጃኬት ፈልጋለሁ፣ አባ ሹራብ ካልስ ፈልጋለሁ በሏት። ብዙዎቻችሁ የሚረባችሁ የምትበረዱ የምትበደሉ ስለምትፈሩ ነው። እና ስለዚህ አትፍሩ፣ ተናገሩ ያገሬ ልጆች። ግን እንደዚህ አድርጋችሁ ተናግራችሁ ምናምን ደግሞ የማትገዛላችሁ ከሆነ እንዳልኳችሁ አማራጭ ካጣችሁ ሀላስ እንቺ ብርና ግዢልኝ በሏት። ግን እንቺ ብር ግዢልኝ አትበሏት፣ ሱቅ ሰጂኝና እኔ ልግዛ በሏት። ከዚያ በኋላ ይዛችሁ ትሄዳለች። ወይም ደግሞ እንደዚያ ስትሏት ራሷን ገዝታ ልታመጣላችሁ ትችላለች እንጂ እየበረዳችሁ ራሳችሁን እየጎዳችሁ አትስሩ ያገሬ ልጆች። ዛሬ ላይ ይታወቀን ይችላል፣ ነገ ግን ዋጋ ያስከፍለናል ማለት ነው። የአረብ ሀገር ብርድ አጥንት ሰብሮ ነው የሚገባ እና ይሄን ለማለት ነበር። ሰላም ሁኑልኝ።